በፓኪስታን ሩቅ ሸለቆ ውስጥ የተደበቀ ማህበረሰብ በምድር ላይ ካሉ ከማንኛውም ማህበረሰብ በተለየ መልኩ የሚኖሩ የፍቅር ድንበር የሌለበት የጥንት አማልክት አሁንም የዕለት ተዕለት ኑሮን የሚቀርጹበት አሁንም ድረስ ሳይንቲስቶችን ግራ ያጋባ በሽታ የተገኘበት በጣም ብርቅዬ በጣም ደማቅ ያልተነካ ስልጣኔ ከሞላበት አስገራሚ እውነታዎች የተረሱ የአምልኮ ስርዓቶች ወዳሉበት ወደ ካላሽ ሰዎች አጽናፈ ሰማይ እንኳን ደህና መጣችሁ። በፓኪስታን የሂንዱ ኩሽ ተራሮች ስውር ሸለቆ ውስጥ የሚገኝ የጥንቱ ካላሽ ማህበረሰብ ባህላቸውን፣ እምነታቸውን፣ አኗኗራቸውን በሚያስደንቅ ሁኔታ ለዘመናት ጠብቀው የቆዩ በጥልፍ ልብስ፣ በቀለማት፣ በከበሮ፣ በጭፈራ በዓላት የሚደምቁበት የግል ነጻነት የትውልድ መብት የሆነበት አሳሾች፣ አስትሮሎጂስቶች ከመላው ዓለም የመጡ ተጓዦች ወደሚደመሙበት ባህል ጉዟችንን እንጀምር። በጣም ከሚያስደንቁ የካላሽ ባህል ገጽታዎች አንዱ ለግንኙነት ያላቸው ያልተለመደ አቀራረብ ነው። በካላሽ ዓለም ፍቅር ግላዊ፣ ክፍትና ያልተገደበ ነው። ሴቶች በግልጽ የፍቅር አጋሮቻቸውን መምረጥ ይችላሉ። ምንም እንኳን አስቀድሞ ያገቡ ቢሆኑም ህብረተሰቡ ይህንን ያለ ፍርድ ይቀበላል። ጆሺ በተሰኘ ፌስቲቫል ላይ ይህ ነጻነት በስፋት የሚንጸባረቅ ሲሆን በዛን ዕለት ሰፈሩ ሁሉ በሙዚቃ በጨዋታ ድብልቅልቁ ይወጣል። ያኔም ሴቶች ጥልቅ ግንኙነት ስሜት ከተሰማቸው አዲስ አጋራቸውን መምረጥ ይችላሉ። አንዲት ሴትም ባል እያላት ባሏን ትታ ሌላ ከወደደች አዲሱ የትዳር ጓደኛዋ በቀላሉ ለቀድሞ ባሏ ከብቶችን፣ የተለያዩ ክፍያዎችን በመክፈል የራሱ አድርጎ ሊወስዳት ይችላል። ይህም በሰፈሩ የተከበረ ባህል ነው። ካላሾች ፍቅር እንደፈለገ መፍሰስ አለበት፣ ገደብና ህግጋት ሊገድቡት አይችልም ብለው ያምናሉ። ባሻሊ የሴቶች የተቀደሰ መገለል። በወር አበባ ጊዜ ወይም በእርግዝና ወቅት ካላሽ ሴቶች ባሻሊ ተብሎ በሚጠራ መዋቅር ውስጥ እንዲቆዩ ይደረጋል። ግን ይህ ለማግለል ሳይሆን የክብር መገለጫ ነው። ባሻሊ የነጸብራቅ፣ የእረፍት፣ መንፈሳዊ መንጻት እንዲሁም ከተፈጥሮ ዑደቶች ጋር እንደገና የመገናኘት ልዩ ስፍራ ነው። ሴቶች ከቤተሰቦቻቸው ምግብንና የሚያስፈልጋቸውን ነገር ይቀበላሉ። ነገር ግን ከዕለት ተዕለት ኃላፊነት ርቀው ጸጥ ያለ ቦታ ላይ ያሳልፋሉ። በካላሽ ባህል መሰረት ይህ የሚሆነው ሴትነትን ከመደበቅ ይልቅ ለማክበር ታስቦ የሚደረግ ስርዓት ነው። የወር አበባ ብዙ ጊዜ መገለል በሚስተዋልበት ዓለም የካላሽ ማህበረሰብ የሚሰጡት ታላቅ ክብር አስገራሚ ነው። በእስያ ምድር ውስጥ የአውሮፓ ባህላት ካላሾች በአስደናቂ መልካቸው ታዋቂ ናቸው። ውብ ቆዳ፣ ቆንጆ አይኖች፣ ሻርፕ የሆኑ የፊት ገጽታ። ብዙዎች በ320 ሀገራቸው ከወረሩት ከታላቁ አሌክዛንደር ወታደሮች እንደመጡ ያምናሉ። ነገር ግን ይህ ያልተረጋገጠ ሐሳብ ነው። በቀለማት ያሸበረቁ ልብሶቻቸው፣ ቆንጆ ተደርገው የተሰሩ ቀሚሶቻቸው በእስያ ከሚለዩ ማህበረሰቦች አንዱ ያደርጋቸዋል። ሚስጥራዊው የቀንና የሌሊት በሽታ። በካላሽ ታሪክ ውስጥ በጣም አስገራሚ ከሆኑ ክስተቶች አንዱ የቀንና የሌሊት በሽታ በመባል የሚታወቀው በሽታ ነው። በዚህ በሽታ የተጠቁ ህፃናት በቀን ብርሃን ጉልበት ያለውና ጠንካራ ሆነው ያሳልፋሉ። እናም ግን በምሽት ሙሉ በሙሉ ሽባና ንቃተ ህሊናቸውን ያጣሉ። ከዓለም የተውጣጡ ዶክተሮች ስለ ጉዳዩ ቢያጠኑም አጥጋቢ የሆነ ምላሽን ግን መስጠት አልቻሉም። አንዳንዶች ስለ ልቦናዊ ችግር ነው ብለው ያምኑ ነበር። ሌሎች ደግሞ ጄኔቲክስ ነው ብለው ግምታቸውን ያስቀምጣሉ። እንቆቅልሹ ግን ሊፈታ አልቻለም። ነጭ አፈታሪካዊ ቁራ። በካላሽ ማይቶሎጂ ነጭ ቁራ የተቀደሰ ነው። በአንድ ወቅት በመለኮታዊ ኃይል የተለወጠ ቁርቁራ እንደነበር አፈታሪክ ይናገራል። በክረምቱ ማብቂያ ላይም ባለው የቻምፕስ ፌስቲቫል ጸሎትን፣ ዘፈንን፣ የህዝቡን ምኞት ወደ አማልክት እንዲሸከም ነጩ ቁራ ይጠራል። ለካላሾች እንስሳት ብቻ አይደሉም። በዓለም ውስጥ ለእነሱ መንፈሳዊ መልእክተኞች ናቸው። ፓኪስታን በብዛት እስላማዊ ሲሆኑ ካላሾች ግን ብዙ አማላጅነት ያለው አኒማዊ ሃይማኖት ነው። እነርሱም ተራሮች፣ ወንዞች፣ ደኖች መንፈሳዊ ጉልበት አላቸው ብለው ያምናሉ። ወጣት ልጃገረዶች እጅን በመሳም ሰላምታ ይሰጣሉ። ይህ የፍቅርና የመከባበር ምልክት ጎብኚዎች ወዲያውኑ ጥሩ የአቀባበል ስሜት እንዲሰማቸው ያደርጋል። ለዚህም ነው የካላሽ ሸለቆዎች የጉዞ ዘጋቢ ፊልሞች ተወዳጅ ርዕሰ ጉዳይ የሚሆኑት። የቡዳላክ የጠፋው ስርዓት። በድሮ ፑል በተሰኘው ፌስቲቫላቸው ወቅት ቡዳላክ የሚባል አንድ ሚስጥራዊ ሰው ከተራሮች መሃል ይመጣል። በበዓሉ ወቅትም ከእርሱ ጋር አብራ የምትሄድ ያላገባች ሴት የመምረጥ ልዩ መብት አለው ይላሉ። ምንም እንኳን ይህ
ባህላዊ ስርዓት ቢቆምም አፈታሪኩ ግን አሁንም ድረስ ይወሳል። ወይን የተቀደሰ የደስታ ምልክት። ካላሾች ከሌሎች የተለየ የረዥም ጊዜ የወይን ጠጅ አሰራር ባህል አላቸው። ወይን ለፈጣሪ የሚቀርብ በበዓላት ጊዜ የሚጋሩት እንዲሁም የደስታና የማህበረሰብ ትስስር መግለጫ ነው። በካላሽ ባህል ጥንዶች አሊንግ በመባል በሚታወቀው በንግግር ማግባት ይችላሉ። የቤተሰብ ዝግጅት የለም፣ የማንም ግፊት የለም፣ የጋራ ፍቅርና ስምምነት ብቻ። ቤተሰብም ሁሉ ነገር ካለቀ በኋላ ነገሩ ልክ እንደሆነና እንዳልሆነ አስተያየት መስጠት ይችላል። ነገር ግን ጥንዶች እንደዚህ ከማድረጋቸው በፊት ራስን መቻል፣ አክብሮት፣ የጾታ እኩልነት ማክበር ይኖርባቸዋል። የካላሽ ወጣት ወንዶች ኑሮንና ህይወትን የመቋቋም ፈተና ይፈተናሉ። በተራሮች ላይ ለቀናት ወይም ለሳምንታት ብቻቸውን ያሳልፋሉ። ይህም የሚሆነው በራስ መተማመንን፣ ጥንካሬን፣ ትዕግስትን እንዲማሩ ነው። ይህም ስርዓት ካጠናቀቁ በኋላ ዋና ዋና በዓላትን በሙሉ መሳተፍ ይችላሉ። ካላሾች ማንዳዎች በተሰኘው ስርዓታቸው መሰረት ሴቶች የለውዝ እንጀራን ይጋግራሉ፣ እሳት ላይ ዱባ ይጠብሳሉ። ሽማግሌዎች ደግሞ መንፈስን ወደ ቤቱ ይጠራሉ፣ ለመናፍስቱም መስዋዕትን ያቀርባሉ። ለካላሾች በህይወትና በሞት መካከል ያለው ድንበር ቀጭን ነው። ስለዚህም ማስታወስ፣ ማክበር፣ መንፈሳዊ ትስስር መፍጠር ተገቢ ነው ብለው ያምናሉ። የካላሽ ሰዎች የሰው ልጅ ስፍር ቁጥር በሌላቸው መንገዶች ማደግ እንደሚችል፣ በግንኙነት ውስጥ ነፃነት፣ ለተፈጥሮ ጥልቅ አክብሮት፣ ኃይለኛ የአምልኮ ስርዓት። በፍጥነት ዘመናዊ በሆነ ዓለም ውስጥ አንዳንድ ማህበረሰቦች አሁንም በድሮ በቀድሞ ስርዓት መመራት ምርጫቸው እንደሚያደርጉ አስተምረውናል። ይህ የካላሾች ታሪክ ካስገረማችሁ ቪዲዮን ላይክ አድርጉት። በቀጣይ ለየት ባለ ፕሮግራም እስክንገናኝ